ላለፉት 2 ቀናት በመቀሌ ሰማይ ላይ የታየው የጦር ጀት ለማን የተላከ ማስጠንቀቂያ ነው? ህወሓት ዶክተር ደብረጽዮንን በፕሬዝዳንትነት መሾሙን ሲያውጅ፣ ሌተናል ጄኔራል ታደሰ ወረደ ደግሞ የማስረክበው ስልጣን የለም በሚል ለጦርነት የሚመስል ዝግጅት እያደረጉ ነው። በትግራይ ቤተ መንግስት አቅራቢያ የተሰማው የፍንዳታ ድምፅና የአቶ ጌታቸው ረዳ ደናቁርት የሚለው ዘለፋ ክልሉን ወደ ምን አይነት አዘቅት ውስጥ እየከተታት ነው? እውነታውን አብረን እናያለን። መረጃው ከመግባታችን በፊት እንዲህ ያሉ ታማኝና ፈጣን መረጃዎች በፍጥነት እንዲደርሳችሁ የቻናላችን ቤተሰብ ይሁኑ። ሰብስክራይብ በማድረግም የደውል ምልክቷን ይጫኑ። ሰላም ጤና ይስጥልን ውድ የብስራት ሚዲያ ቻናል ቤተሰቦች፣ ዛሬ በትግራይ ክልል እየታየ ያለውን እጅግ አስገራሚና ፈጣን የፖለቲካ ለውጥ እንዲሁም በክልሉ አመራሮች መካከል የተፈጠረውን ከፍተኛ ፍጥጫ ይዘንላችሁ ቀርበናል። በትግራይ ክልል ሁለት መንግስት እስከሚያስብል ድረስ ትልቅ ግብግብ ተፈጥሯል። ዶክተር ደብረጽዮን ገብረ ሚካኤል በድጋሚ ፕሬዝዳንት ተደርገው ተሹሟል። በሌላ በኩል ሌተናል ጄኔራል ታደሰ ወረደ ስልጣን አላስረክብም እያሉ ነው። ዛሬ በመቀለ ሰማይ ላይ የታየው የጦር ጀት እና በፕሬዝዳንት ጽህፈት ቤት አቅራቢያ የተሰማው የፍንዳታ ድምፅስ ምን ትርጉም አለው? አቶ ጌታቸው ረዳስ እነዚህ ደናቁርት ሳይወገዱ ሰላም አይመጣም ሲሉ እነማንን እየወቀሱ ነው? እስከ መረጃው ፍጻሜ ድረስ አብራችሁን ቆዩ። ታሪክ ራሱን እየደገመ ይመስላል። ህወሓት ከዚህ ቀደም ነባሩ መንግስትና ምክር ቤት ይመለሳል የሚል ውሳኔ ማሳለፉ ይታወሳል። ይህንን ተከትሎ ማክሰኞ ሚያዝያ 27 ቀን 2018 ዓ.ም ባደረገው ስብሰባ ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ መሾሙን በይፋ አሳውቋል። ዶክተር ደብረጽዮን ከጦርነቱ በፊት የክልሉ ፕሬዝዳንት እንደነበሩ ሁላችንም የምናውቀው ሀቅ ነው። ይህ ብቻ አይደለም። ህወሓት የስድስተኛ ዘመን ስድስተኛ መደበኛ ጉባኤ በሚል በጠራው በዚህ ስብሰባ ላይ ወይዘሮ ኪሮስ ሀጎስን አፈ ጉባኤ፣ ወይዘሮ ምህረት በርሄን ደግሞ ምክትል አፈ ጉባኤ አድርጎ መርጧል። ይህም እርምጃ በክልሉ ለ2 ዓመታት የቆየውን የጊዜያዊ አስተዳደር መዋቅርን አፍርሶ ወደ ነባሩ የፓርቲ መዋቅር ለመመለስ የተደረገ ቀጥተኛ ጉዞ ተደርጎም ተወስዷል። ነገር ግን ነገሩ እንዲህ በቀላሉ የሚያልቅ አይመስልም። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ከቀናት በፊት በሰጡት መግለጫ ህወሓት እየተከተለ ያለው መንገድ አጥፊ መንገድ መሆኑን አስጠንቅቀዋል። ጄኔራሉ አክለውም እኔ የማስረክበው ነገር የለም፣ መረካከብ በሚባል አርቲፊሻል ጨዋታ ውስጥ አልገባም በማለት የህወሓትን ሹመት እንደማይቀበሉት በግልጽ አስታውቀዋል። ውጥረቱ በመግለጫ ብቻ አላበቃም። በትናንትናው ዕለት ማለትም ሰኞ ሚያዝያ 26 ቀን ምሽት 2 ሰዓት አካባቢ በፕሬዝዳንት ጽህፈት ቤት አቅራቢያ የፍንዳታ ድምፅ ተሰምቷል። ይህንን ተከትሎ በመቀሌ ከተማ ያለው የጸጥታ ጥበቃ በከፍተኛ ሁኔታ ተጠናክሯል። ወደ ፕሬዝዳንት ጽህፈት ቤትና ወደ ምክር ቤቱ የሚወስዱ መንገዶች በሙሉ በጸጥታ አካላት ታጥረው ለተሽከርካሪ ዝግ ሆነው ውለዋል። ጄኔራል ታደሰ ወረደ እስከ ትላንት ድረስ በጽህፈት ቤታቸው ስራ ላይ የነበሩ ቢሆንም ዛሬ ግን ወደ ቢሮ ስለመግባታቸው የታወቀ ነገር የለም። በጣም አስደንጋጭ የሆነው መረጃ ደግሞ ዛሬ ረፋዱ ላይ ተከስቷል። የፕሪቶሪያው የሰላም ስምምነት ከተፈረመ ከ2 ዓመት ከግማሽ በኋላ ማክሰኞ ሚያዝያ 27 ቀን 2018 ዓ.ም ከረፋዱ 4 ሰዓት ከ25 ላይ አንድ የውጊያ ጀት በመቀሌ ሰማይ ላይ ታይቷል። ከጦርነቱ ጠባሳ ገና ያላገገመው የክልሉ ህዝብ ይህ የጀት በረራ ዳግም ወደ ጦርነት እንመለስ ይሆን የሚል ታላቅ ስጋት እንዲያድርበት አድርጎታል። በዚህ ሁሉ መሃል የቀድሞው የጊዜያዊ አስተዳደሩ ፕሬዝዳንት እና በአሁኑ ወቅት የጠቅላይ ሚኒስትር አብይ አህመድ የአፍሪካ ቀንድ አማካሪ የሆኑት አቶ ጌታቸው ረዳ በህወሓት አመራሮች ላይ እሳት የሚተፋ ትችትን ሰንዝረዋል። በንግግራቸውም የህወሓት አካሄድን ቃንጫ ምርዓት ካለው የህፃናት ጨዋታ ጋር አመሳስለውታል። አቶ ጌታቸው በማህበራዊ ገጻቸው ባሰፈሩት ጽሑፍ እንዲህ ብለዋል። ህፃናት እንኳ ሲያድጉ የሚያቆሙትን ጨዋታ እነዚህ የተወሰኑ ደናቁርት ግን ዛሬም እያላገጡ ደግመውታል። በማከልም እንሳቅ ወይስ እናልቀስ ሲሉም ተናግረዋል። በዚህም አላበቁ። እነዚህ ሳይወገዱ የትግራይ ህዝብ ሰላም አያገኝም ሲሉ በከፍተኛ ቁጭትም ተናግረዋል። ይህ ንግግር በክልሉ ፖለቲከኞች መካከል ያለውን ልዩነት ስር የሰደደና በቀላሉ የማይፈታ መሆኑን በግልጽ ያሳያል። ታዲያ የፌዴራል መንግስት ምን ይላል? እስካሁን ድረስ የፌዴራል መንግስት ህወሓት ዶክተር ደብረጽዮን ፕሬዝዳንት አድርጎ መሾሙን በተመለከተ የሰጠው ይፋዊ መግለጫ የለም። ሆኖም ግን የኢትዮጵያ ብሔራዊ ምርጫ ቦርድ ከወራት በፊት ህወሓትን ከፓርቲነት መዝገብ መሰረዙ የሚታወስ ነው።
ህወሓት ህጋዊ እውቅና የሌለው ፓርቲ እንዴት ክልሉን የሚመራ ፕሬዝዳንት ይሾማል የሚለው ጥያቄ የብዙዎች መነጋገሪያ ሆኗል። ውድ የብስራት ሚዲያ ቻናል ቤተሰቦች በትግራይ ክልል ያለው ሁኔታ ከጊዜ ወደ ጊዜ እየተባባሰና ወደማይታወቅ አቅጣጫ እያመራም ይገኛል። በአንድ በኩል ህወሓት ነባሩን መንግስት መለስኩ ይላል። በሌላ በኩል ሌተናል ጀነራል ታደሰ ወረደ ስልጣን አላስረክብም ይላሉ። በሌላ በኩል ደግሞ አቶ ጌታቸው ረዳ አመራሩን ደናቁርት ሲሉ ይወርፋሉ። በመሃል ግን በጦርነት የደቀቀው የትግራይ ህዝብ በሰማይ ላይ በሚያንዣብቡ ጀቶች ስጋት ውስጥ ወድቋል። የፌዴራል መንግስት ቀጣይ እርምጃስ ምን ይሆን? ህወሓትስ የሾማቸው አመራሮች ወደ ቢሮ ማስገባት ይችላል ወይስ የጀኔራል ታደሰ ወረደ ኃይል አቋሙን ያጸናል? እነዚህ ሁኔታዎች እየተከታተልን ለእናንተ የምናደርስ ይሆናል። ዛሬው መረጃችን ይህንን ይመስል ነበረ። እናንተስ በትግራይ ክልል እየታየ ስላለው የሁለት መንግስት ፍጥጫ ምን ትላላችሁ? የጦር ጀቱ መታየትስ ምን መልእክት አለው ብላችሁ ታስባላችሁ? አስተያየታችሁን በኮመንት መስጫው ላይ አስፍሩልን። መረጃውንም ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ እያልን እስከሚቀጥለው መረጃ እስከምንገናኝ ሰላም ቆዩ። ሰላም ለዓለም ይሁን። ሰላም ለህዝባችን።